አዳም ራሱን ካውንስለር አግኝቶ ነበር ወይም ቴራፒስት አግኝቶ ነበር። ቴራፒስት ነበረ። አዳም በጨነቀውም ጊዜ በከፋውም ጊዜ ግራ በገባውም ጊዜ ቅዱስ ገብርኤልን ጠይቀው ነበር። ቅዱስ ገብርኤል ያማክረው ነበር። አባ ጊዮርጊስ ዘጋስጫ የ24 ሰዓት የዜማ ድርሰት ደርሰዋል። የሰዓታት 24 ሰዓት የማይቋረጥ 4 ሰዓት የማይቋረጥ ሰዓታት ማለት ረጅም ነው በጣም። ኖህ አምርሮ አለቀሰ። ለልጆች መፍትሄ ስጥልኝ። እጽዋቶቹን አፍልተው ስለሚያዘጋጇቸው ነው አፍልሆ የተባለ። መንፈስ የለም፣ በመንፈሳዊ ጥቃት የሚመጣ ህመም የለም፣ በሽታ የለም ነው በቃ የሚባሉት ምልክቶቹ እነዚህ ያለንን የከበሩ ማዕድናቶች እንኳን እንድናውቅ አይፈልጉም። ከተጠቀምንበት ኃይል ይኖረናል። ኃይል ካለን እንገዛለን። ዩራኒየም በያቸው፣ ቶሪየም በያቸው። ለአባ ጊዮርጊስ ዘጋስጫ እንማራለን አንማርም። አባ ጊዮርጊስ ዘጋስጫ 300 ምናምን መጽሐፍት የጻፉ አባት ናቸው። እርስ በርስ ተጠፋፉ። ትክክል። እስከ ኖህ የጥፋት ጊዜ ድረስ ማለት ነው። ከዛ በኋላ ያው እነዚህ 200ዎቹ በርባኖስ ስር ተዘጋባቸው ይላል ማለት እስር ቤት ገቡ። ሌላው ህዝብ ጠፋ። አዳም ኖህ ከነ ልጆቹ ተረፈ። ከወጡ በኋላ የኖህ ልጆች 3 ልጆች ከወጡ በኋላ እነዚህ የሰማዚያ ነገዶች አይምሯቸውን ያስጨንቋቸው ነበር ይላል መጽሐፈ ኩፋሌ ላይ። ኩፋሌ ላይም የሄኖክም አንድምታ መጽሐፍ ላይ ማለት ነው። አይምሯቸውን አስጨነቋቸው። ጭንቀት ነበረባቸው፣ ድብርት ነበረባቸው። ኮመን ሜንታል ዲስኦርደር ምንለው ትራውማም ነበረብን። ቀላል ነገር አይደለም ያሳለፉት መርከቡን ለመስራትም። ከዛ በኋላ ዓለም እነሱም ያውቋት ዓለም አይደለች። ግን ዋነኛው እዛ ጋ የተገለጸው ነገር ምንድነው? መንፈሳዊ ጥቃት ነበረባቸው። እዛ ጋ የሚያስተምረን ምንድነው? በመንፈስ ጥቃት የሚመጡ የአይምሮ ህመሞች አሉ። ጭንቀት፣ ድብርት፣ ፍርሃት፣ ትራውማ በምንለው ነገር ማለት ነው። ስለዚህ ምንም መፍትሄውን አላወቀም፣ መድኃኒቱን አላወቀም። ኖህ አምርሮ አለቀሰ። ለልጆች መፍትሄ ስጥልኝ ብሎ አምሮ ሲያለቅስ እግዚአብሔር የ700 እጽዋቶችን እውቀት ገለጸለት ይላል። በእነዚህ 700 እጽዋቶች አንዱን ከአንዱ እንዴት ቀመሞ 300ዎቹን በወተትና በማር ይላል። አንዱን ከአንዱ እንዴት እየቀመመ ልጆቹን መፈወስ እንደሚችል አስተማረው። እሱም እውቀት ተቀበለ፣ ልጆቹን ፈወሰ። የተቀበለውን እውቀት ጻፈው፣ ለልጆቹ አስተማራቸው ይላል። ይሄ እውቀት ይሄ መጽሐፍ ማለት አሁን ላይ በዚህ ዘርፍ ላይ ያሉ አባቶች ዕፀ ደብዳቤ ብለው የሚሉት መጽሐፍ ማለት ነው። ዕፀ ደብዳቤ ተብሎ ከዛ ጊዜ ዘመን አንስቶ ከትውልድ ወደ ትውልድ ከትውልድ ወደ ትውልድ እየተሸጋገረ የመጣ ኢትዮጵያዊ መጽሐፍ አለ መጽሐፍ። ይሄ መጽሐፍ ምንድን ነው የሚያስረዳው? የእነዚህ ኢትዮጵያ ውስጥ ብቻ ያሉ ሌላም ሀገር ሊኖሩ ይችላሉ። ኢትዮጵያ ውስጥ ያሉ 700 እጽዋቶች አሉ። እነዚህ 700 እጽዋቶች አንዱን ከምን እየተቀመመ መፍትሄ እንደሚሰጥበት የሚያስተምር ነው። እና የባህል ሐኪሞቻችን የሚባሉት የባህል ሕክምና አይደለም። ለምሳሌ እኔ መባል የለበትም ነው። ምን መባል አለበት? ሳይንስ ነው፣ ተግባራዊ እውቀት ነው። ሳይንስ ማለት ተግባራዊ እውቀት ነው አይደለ? አሰጣጡ ነው እንጂ ባህላዊ እውቀቱ አይደለም። እውቀት ባህላዊ ሊሆን ባህል ሌላ ነገር ነው፣ እውቀት ሌላ ነገር። ፕራክቲስ ይደረጋል፣ ኤክስፐሪመንት ይደረጋል። ልትለኪው ልትሰፍሪው የምችው እውቀት ሜዥር ሊደረግ የሚችል እውቀት ነው። አሰጣጡ ነው ባህላዊ እንጂ እውቀቱ ባህላዊ። ስለዚህ አባቶች እንዴት ነበረ የሚፈውሱት? አንድም በፊት ከክርስቶስ ልደት በፊት ከነ ኖህ በፊት የነበረው ዘመን ላይ ከእግዚአብሔር ጋርም ከቅዱሳን መላእክት ጋርም ጥብቅ ግንኙነት ነበራቸው፣ የመንፈስ ግንኙነት ነበራቸው። በህገ ልቦና የሚባለው ዘመን ላይ ማለት ነው። ቅድም ደግሞ ለምሳሌ አዳም ራሱን ካውንስለር አግኝቶ ነበር ወይም ቴራፒስት አግኝቶ ነበር። ቴራፒስት ነበረ። ቅዱስ ገብርኤል ቴራፒስት ነበር። ምክንያቱም ሲከፋው የሚያዋራው ቅዱስ ገብርኤል ነው። ለዛ ነው የአዳም የቅርብ ወዳጅ የተባለው። ለዛ ነው አዳም በጨነቀውም ጊዜ በከፋውም ጊዜ ግራ በገባውም ጊዜ ቅዱስ ገብርኤልን ይጠይቀው ነበር። ቅዱስ ገብርኤል ያማክረው ነበር፣ እንደ ወዳጁ ያማክረው ነበር። መጽሐፍ የሚያስረዱት ከኖህ ጊዜ በኋላ ግን የነበሩት አባቶች በህርቦች በእጽዋቶች የሚሰጥ እውቀቱ ነበራቸው። በመንፈሳዊም ደግሞ በሌሎች ፕራክቲሶች ደግሞ እውቀቱ ነበራቸው። እሱን እያጎለበቱ እውቀት ደግሞ ኳንቲፋይ የሚደረግ ነገር ነው። የኛ አባቶች ከምን የተቀበሉትን ብቻ አይደለም ያስቀጠሉት። ኖህ ያንን እውቀት ያገኘው እንዴት ነው? እግዚአብሔርን ጠይቁ አይደለም። ስለዚህ ከእግዚአብሔር ጋር በነበራቸው ጥልቅ ግንኙነት ያንን እውቀት እያሳደጉት እያጎለበቱት ሄደዋል። ከዛ ደግሞ እርስ በርሳቸው እየተማማሩ ተፈጥሮን እያገናዘቧት ተፈጥሮን በደንብ አግባቡ ተጠቅመውባታል።
በትክክል ከዛ አንጻር ማየት እንችላለን። ስለዚህ በየዘመኑ የሚፈውሱባቸው መንገዶች ነበሩ አሉ። እነዚህ እጽዋቶች እንደዚህ አይነት ነገሮች የመንፈስ ጭንቀቶችንም ድብርቶችንም ቅድም ያልከው እነዚህ ነገሮችንም የመርዳት ኃይል ነበራቸው ነው የምትለኝ? አላቸው ወይንም አላቸው እንዳልኩሽ አሁን በሽታዎቹ የተለያዩ ናቸው። አሁን በጥልቀት ሲገቢ በተለይ እነዚህ መጽሐፎች ላይ ከፋፍለው ነው የሚያስቀምጧቸው። እሺ ያው አንቺ በደንብ ፕራክቲስ ስለምታደርጊው በደንብ ትያለሽ። አሁን ዴሴም የሚባለው መጽሐፍ አለ አይደለ? እኛ ጋርም ስትመጪ የዕፀ ደብዳቤ እንደዚህ አይነት አፕሮች ነው ያለው። እንደ ዴሴም 5 ማለት ነው። በደንብ በዛ ልክ ባይሆንም አፕሮቹ ግን እንደዛ ነው። ይህንን መጽሐፍ ልታገኙ ትችላለሽ። አዲስ አበባ ዩኒቨርሲቲም እንዳለ አውቃለሁ። የኢትዮጵያ ጥናትና ምርምር ተቋም ውስጥ መጽሐፉ አለ። ምንድነው አካላዊ የሆኑ በሽታዎችን አካላዊ በሆነ መንገድ ናቸው። አካላዊ የሆኑ በሽታዎች የሚዘጋጁ መድኃኒቶች ለብቻ ናቸው። በመንፈስ ጥቃት የሚመጡ በሽታዎች ከሆኑ ደግሞ ለእነሱ ደግሞ ለብቻ ይዘጋጃል። የስነ አእምሮ ህመሞች አሁን በዲስኦርደር የምንላቸው ነገሮች አሉ አይደለ? ለእነሱ ደግሞ በራሱ ደግሞ ሌላ መንፈሳዊ ሕክምና አላቸው። ሁሉንም በየዘርፉ አስቀምጠውታል። በደንብ አሁን እዚህ ላይ ኤክስፐርት የሆኑ አባቶችን ሌሎች ጠይቄ ብታገኛቸው ቅድም ያልኩሽ የዕፀ ደብዳቤ ብቻ አይደለም፣ ሌሎችም በርካታ መጽሐፍት ከዛ በኋላ የተጻፉ እንደየራሳቸው እውቀት አባቶች እውቀቱን እያጎለበቱ ለምሳሌ ፍሮይድ እውቀቱን አግኝቶ ቲዮሪውን ዴቨሎፕ አደረገ እንደምንለው እኛም አባቶች ዴቨሎፕ ያደረጓቸው እውቀቶች አሉ። አንዱን ይቀበለውና በራሱ መንገድ ያጎለብቷቸዋል። በጣም ብዙ መጽሐፍትን ማንሳት እንችላለን። ስነ አእምሮ ሕክምና አባቶች የሚገለገሉባቸውና የሚጠቀሙባቸው መጽሐፍቶች አሉ። በዛ ሰዓት እንደዛ በደንብ ተረድቻለሁ። መጽሐፈ አፍልሆ የሚባል መጽሐፍ አለ። እሺ እሱ ምንድን ነው? አሁን እሱ ለመርሳት ከአልዛይመር ጋር በተገናኘ የሚጠቀሙበት መድኃኒት የሚያዘጋጁበት መጽሐፍ አፍልሆ የተባለው ቅድም አሰጣጡ ባህላዊ ነው ብዬሽ የለ? እጽዋቶቹን አፍልተው ስለሚያዘጋጇቸው ነው አፍልሆ የተባለው። ከአሰጣጡ ጋር አገናኝቶ አፍልሆ ተባለ እንጂ መጽሐፉ ማለት ነው። ግን አልዛይመርን ትሪት ለማድረግ የሚጠቀሙበት መጽሐፍ ነው። ሌሎችንም ከሱ ጋር የተገናኙ የእኛን የተለየ ያደርገዋል ብዬ ማስበው በተለይ ከምዕራቡ ዓለም ሪያሊስቲክ ሆነው ለይተው አስቀምጧቸዋል። መንፈስ የለም፣ በመንፈሳዊ ጥቃት የሚመጣ ህመም የለም፣ በሽታ የለም ብሎ አላስቀመጡ አለ። በሽታዎቹ እነዚህ ናቸው። በሽታ ነው በቃ የሚባሉት በሽታ ነው። ምልክቶቹ እነዚህ ናቸው። ልክ ነው። ህክምናዎቹ እነዚህ ናቸው ብለው ህግና ስርዓቱ ሁሉ አስቀምጠውላቸዋል። አሁን ቲዮሪዎቹ ላይ ፕራክቲሶቹን ላይ ስንመጣ ልናነሳቸው የምንችላቸው ማለት ነው። ለምሳሌ አሁን በካውንስለር እና በክላይንቱ መካከል ያሉት ግንኙነቶች አሉ፣ ኤቲክሶች አሉ ምናምን አይደለ? እነሱ ኤቲክሶች የቴራፒ አሰጣጡ እንዳለ አለ እንደየበሽታው አይነት ማለት ነው። አሁን እንደነገርከኝ በጣም ብዙ የሚያድኑ እጽዋት ላይ የተጻፉ መጽሐፍቶች ካሉ ለምንድነው ማንጠቀማቸው? ለምንድነው ሪሰርች የማይሰራባቸው? ለምንድነው ኤክስፐሪመንት የማይደረጉ? ምንድነው ታዲያ ምን አጣን? የመጀመሪያው ነገር ፍላጎት ነው ማለት አሁን ራፋቴልን ላገኘው ብለሽ አሰብሽ፣ ከዛ ጠራሽኝ አይደለ? ሁለቱም ባታረጊን ይመጣል ወይ? አይ አትመጣም። ኤግዛክትሊ። ስለዚህ እውቀቱም ልክ እንደዛው ነው። አንዳንዱ ሳይፈልገው ቁጭ ብሎ እውቀቱ እሱ ጋር እንዲመጣ የሚፈልግ ትውልድ አለ። ይሄን እንደ አንድ ፖይንት እንያዘው እና በጣም ብዙ ሴራዎች አሉ። ኢትዮጵያ ባለፉት 5000 ዘመኖች የተፈተነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈተነችው በእነዚህ እውቀቶች ምክንያቱም ዓለም የሚመራው በእውቀት ነው አይደል? ትክክል። ግሎባላይዜሽን የእውቀት ውጤት እኮ ነው። ሳይንስና ቴክኖሎጂ ግሎባላይዜሽን ሊድ የሚያደርገው ሳይንስና ቴክኖሎጂ ነው። የእኛ ሳይንስና ቴክኖሎጂ እነዚህ እውቀቶች ናቸው። ዓለምን የመግዛትና ያለመግዛት ሚዛኑ የሚመዘን ነው እነዚህን እውቀት በመጠቀም እና ባለመጠቀም። ስለዚህ እነዚህን እውቀቶች አሁን ቀን የሚጠቅስልሽ መጽሐፎች እንዳለ ከዚህ በኋላ የሚጠቅስልሽ የምችላቸው መጽሐፍቶች እንዳለ የል ዩኒቨርሲቲ ውስጥ አሉ፣ ኦክስፎርድ ዩኒቨርሲቲ ውስጥ አሉ፣ ካናዳ ውስጥ ያሉ ትላልቅ የትምህርት ተቋማት አሁን ቅድም ጠቅስልሽ መጽሐፎች ዕፀ ደብዳቤን ጨምሮ ቅዱሳን አሁን የኛ ቅዱሳን አባቶች በእውቀት በቅተው ክንፍ አውጥተው አባታችን አቡነ ተክለ ሃይማኖት ጻድቅ ሆነዋል። ለምንድን ነው የሆኑት? በጽድቅ ስራ በቅተው። ሰው በክፋትም ሲበቃ ከሳጥናኤል በላይ ይሆናል ሰው ሆኑ ራሱ። ስለዚህ የሰው በህይወትሽ ላይ የሰው ልጆች በክፋት በምቀኝነት በተንኮል አያጠቁሽም ማለት አይደለም። የአእምሮ በሽታ አለ በደንብ ብዙ ሰዎች ተሰቃይተው የዳኑበት ነገር የሚድኑበት ነገር
ችግሩ ምንድነው? ዲናይ ስለምናደርግ ነው፣ ሌብል ስለምናደርገው ነው እና ክፉና በጎውን ስላለየ ነው። ስለዚህ አባቶች ምን ያደርጋሉ? በሰው ልጆች በክፋት መተት፣ ግንትን፣ የጀሰርና የሚባሉ መናፍስቶችን በዛር መናፍስት ምናምን አማካኝነቶች የሚመጡ በሽታዎችን የሚፈውሱባቸው መጽሐፍቶች ናቸው። መጽሐፍቶች ተፈጥሮ በራሱ አሁን እኛ አካላችን በራሱ ይታመማል እኮ አይደል? ራሳችን ባለመጠበቅ እንዲሆን ይችላል። በደንብ ልናነሳቸው የምንችላቸው ነገሮች አሉ። በሰው ክፋት የሚመጡ በሽታዎችን ግን እንትን ለማድረግ ለመፈወስ እነዚህ መፍትሄ ስራዊ መጽሐፍቶችን ነው የሚጠቀሙባቸው። እነሱን መልሰው ለክፋት የሚጠቀሙባቸው ሰዎች አሉ። አዎ አቢዩዝ የማይደረግ ነገር የለም። ውሃ አቢዩዝ ይደረጋል አይደለም? አልኮል ይሰራበታል። አልኮል ታደርገዋለህ፣ መርዝ በጨምርበት መርዝ ይሆናል። ይሄ ውሃ ልክ እንደዛ ለክፋት የሚጠቀሙባቸው ሰዎች አሉ። ኃላፊነት መውሰድ ይገባል። መፍትሄ ስራዊ እውነተኛዎቹ መፍትሄ ስራዊ መጽሐፍቶች የትኞቹ ናቸው የሚለውን በስነስርዓት አጥንቶ ማስቀመጥ፣ ክፋት ያለባቸው የትኞቹ ናቸው በስነስርዓት አይቶ ማስቀመጥ። ልዩነት አላቸው ማለት ነው፣ መጥፎና ጥሩ። ቅድም እንዳልኩሽ እውቀት ይሄ ነው። ውሃ ነው ለበጎ የምትጠቀሚበት ትችላለች። አቶሚክ ኢነርጂ አቶሚክ ቦምብ ለኃይልም ልትጠቀሚበት ትችላለች። ጃፓንንም ለማጥፋት ደግሞ ተጠቅመውበታል። ትክክል። ለምንድነው የምትጠቀሚበት ነው? ዓላማው ለምንድን ነው? ዞሮ ዞሮ ግን እነዚህ አሁን የሚባሉት መፍትሄ ስራዊ መጽሐፍቶች ትላልቅ ዩኒቨርሲቲዎች ውስጥ አሉ። በእንግሊዝኛ በፈረንሳይኛ አሉ። ፈረንሳይ ውስጥ ያሉ ትላልቅ የትምህርት ተቋማቶች አጥንተዋቸዋል፣ ያጥኗቸዋል። ስለ ጠልሰም እኔ እጄ ላይ ብዙ መጽሐፍቶች አሉ፣ በእንግሊዝኛ በፈረንሳይኛ የተጻፉ መጽሐፍቶች ጠልሰም እንደሚያጠኑ አሁን የምልሽ መጽሐፍቶች የሚያጠኑ እና ለምንድን ነው እነዚህ እውቀቶች ካሉ ወይ በተለይ ደግሞ ከእጽዋት የሚሰሩ መድኃኒቶች ዓለምም ሀገራችን ውስጥ ብዙ በበሽታ እኮ የሚሰቃይ ሰው አለና የቱ ጋ ነው የእሳት ነው? ለምንድን ነው ሪሰርች ተደርገው ኤክስፐሪመንት ተደርገው መሰለሽ? አሁን ቅድም የሚያነሳናቸው በተለይ የምዕራቡ ዓለም ኃይል እኛ አፍሪካውያን የእኛን የአፍሪካውያን እውቀቶች እንድንጠቀም አይፈልግም አይደለም። ለምሳሌ ዌስት አፍሪካ ላይ አሁን ድረስ እኮ የምንሰማቸው ነገሮች የምንሰማቸው ነገሮች እኮ አሉ። ያለንን የከበሩ ማዕድናቶች እንኳን እንድናውቅ አይፈልጉም እኮ። ለምን? ካወቅነው ስንጠቀም ቫሊዩን እንድናውቅ አይፈልጉም አይደል? የከበሩ ማዕድናቶችን ካወቅነው እንጠቀምበታለን። ከተጠቀምንበት ኃይል ይኖረናል። ኃይል ካለን እንገዛለን። እነዚህ እውቀቶች ማለት የተቀበሩ ዩራኒየም በያቸው፣ ቶሪየም በያቸው ዓለምን መግዛት የሚያስችሉ ትልቅ የከበሩ ማዕድናቶች አሉ። ሀገር በቀል የሆኑት እውቀቶቻችን በሕክምና ወይ ሌላ በዚህ ዓለም ላይ ያለውን የፖለቲካ፣ የኢኮኖሚ፣ የኃይል ሚዛን እንዳይቀለበስ እኛ አፍሪካውያን፣ እኛ ኢትዮጵያውያን እነዚህን እውቀቶች እንዳናቅ በትምህርት ካሪኩለም ውስጥ በፖለቲካ እሳቤዎች ውስጥ ብዙ ኮንስፓይረሲዎች ተሰርተዋል። የምንማርበት የትምህርት ካሪኩለም ስለ ዕፀ ደብዳቤ ነግርሽ ጀርመን ውስጥ ስላሉ ከኤሌመንታሪ ጀምሮ ግን ጀርመን ውስጥ ስለተነሱ፣ ፈረንሳይ ውስጥ ስለተነሱ አብዮተኞች ግን እንማራለን። የቴዎሪ ሰዎች ምናምን እንማራለን። ለአባ ጊዮርጊስ ዘጋስጫ እንማራለን? አንማርም። አባ ጊዮርጊስ ዘጋስጫ 300 ምናምን መጽሐፍት የጻፉ አባት ናቸው። እሱ አይደለም የሚገርምሽ። እኔ እንደውም የኪነ ጥበቡ ማህበረሰብ ጊኔስ ላይ ሊያስመዘግበው ይገባል። መመዝገቡ ቁም ነገር ሆኖ አይደለም፣ እውቅና ሊሰጠው ስለሚገባ። ረጅም ዜማ የሚባለው ትልቅ የማርኬቲንግ ስራ የሚሰራበት እንግዲህ ዜማ ኦፔራ ነው። ስንሳተፍ ርዝመቱ ግጥሙም ዜማው አባ ጊዮርጊስ ዘጋስጫ የ24 ሰዓት የዜማ ድርሰት ደርሰዋል። የሰዓታት 24 ሰዓት የማይቋረጥ 24 ሰዓት የማይቋረጥ ሰዓታት ማለት ረጅም ነው በጣም። 16ኛው 15ኛው 19ኛው መቶ ክፍለ ዘመን ላይ እሳቸውን የመሰሩት ትላልቅ አባቶች ብዙ ሰርተዋል። ስለዚህ የትምህርት ካሪኩለሙ እሱን እንድታውቂ አያደርግሽም። የትምህርት ካሪኩለምን የዘረጉት እነሱ ናቸው። ከዚህ የትምህርት ካሪኩለም ውስጥ ከወጣሽ ድጋፍ ታገኛለሽ? አታገኝም። ድጋፍ ከሚሰጡት አካላት አታገኝም። ስለዚህ አፍሪካውያን የትምህርት ካሪኩለማቸውን ከዛ ማውጣት አይችሉም። ከዛ እስካልወጡ ድረስ ስለእነዚህ እውቀቶች አትማሪ። ኢኮኖሚ ነው አይደለ? ኃይል ልክ ነው። ኢኮኖሚ ካለሽ በፖለቲካም በጦርም አቅም ይኖርሻል። እና አንደኛው ነገር ያላወቅናቸው ከምዕራቡ ዓለም የተሰሩ ኮንስፓይሬሲዎች የሚሰሩ ኒዮኮሎኒያሊዝም የሚባለው ነገር ስላለ ነው። ሁለተኛ በጊዜ ሂደት እኛም ከዛ እየወጣን ምክንያቱም ኢንተርናል ውስጣችን የነበሩ ችግሮች አሉ። እንዳልኩሽ ምዕራቡ ስንል ምዕራቡ ብቻ አይደለም፣ የመንፈስ ውጊያዎችም አሉ። ኢትዮጵያ ንጉስ ቅዱስ ላሊበላ የመንፈስ ልዕልና ላይ ደርሰው ነበር። ጥሩ መሪ የመንፈስ ልዕልና ላይ መድረስ እንችላለን ብዬ አስባለሁ። ወደ ሳይኮሎጂም ከመጣን ኢጎ፣ ሱፐር ኢጎ የሚባሉት ነገሮች አሉ አይደለ?
እነሱም ባላንስ ማድረግ የቻለ ሰው ነው ሰልፍ አክቹዋላይዜሽን ላይ ሊደርስ የሚችለው። ማመጣጠን በኮንሽስ በምትያቸውም የአእምሯችን ክፍሎች ውስጥ ያለው ማመጣጠን ወደዛ ሚስቶች ይህኛ እውቀት ወደዛ ሚስቱ እሱን ደግሞ አይፈልግም። ጠላት ማለት ክፉ መንፈስ መንፈስ ለና ሚደርስ አይፈልግም። እነሱም ደግሞ የራሳቸው የሚደርሱብን ጥቃቶች አሉ። አሁን ላይ ከዚህ ፍጹም ተነጥሎ የወጣ ትውልድ ነው ያለው።